የመንደር ውል የመንደር ውል ሲባል ትሰማላችሁ። የመንደር ውል በተለይ ከቤት ሽያጭ ውል ጋር በተያያዘ ህገ ወጥ እንደሆነ ነው ብዙ ጊዜ የሚነገረው አይደል? አዎ፣ በመርህ ደረጃ የማይንቀሳቀስ ንብረትን ቤትን በመንደር መግዛት ህጋዊ ውጤት የለውም። ዛሬ ግን የምነግራችሁ የመንደር ውል ቤትን መግዛትን በተመለከተ ህጋዊ የሚሆንባቸውን 6 አጋጣሚዎች የሰበር ውሳኔ ነው የምነግራችሁ። በተለያየ ጊዜ ሰበር የሰጣቸው ውሳኔዎች ናቸው። በእነዚህ ውሳኔዎችን ያልስማማም የማልስማማበትን ምክንያት ከዚህ በፊት ተናግሬ አውቃለሁ። ወደፊት ደግሞ ያልተስማማባቸውን ጉዳዮች እነግራችኋለሁ። ነገር ግን የሰበር ውሳኔ አስገዳጅነት ያለው ውሳኔ ስለሆነ ልታውቁት ስለሚገባ ነው የምነግራችሁ። የመጀመሪያው የመንደር ውል ቢሆንም ግራቀኛችሁ በመንደር ውሉ ከተማመናችሁ ሻጭ ከሆነ ማነው ገዢ መግዛቱን ሻጭ መሸጡን ካመነ ምንም እንኳን የመንደር ውል ቢሆንም ውልና ማስረጃ ባይደረግም ህጋዊ። ሁለተኛ ውሉ እንደውሉ ተፈጽሞ ከሆነ በከፊል ወይም በሙሉ የመንደር ውል አድርጋችኋል። ነገር ግን የመንደር ውል መደረግ ላይ ገንዘብ መሰጣጣት አለ አይደለ? ያኛው ደግሞ ንብረቱን ያስረክባል። እንደውሉ ተፈጽሟል። በሙሉ ላይሆን ይችላል። በከፊልም ቢፈጸም የመንደር ውል ከተደረገ ህጋዊ የሚሆንበት አጋጣሚ እንዳለ ይነግረናል ማለት ነው። ሶስተኛ አንዳንዴ የውልና ማስረጃ የሌለበት አገልግሎቱ የማይሰጥበት ወይ አገልግሎቱ በሆነ ምክንያት የቆመባቸው ሁኔታዎች በሚኖሩበት ጊዜ የመንደር ውል አድርጋችሁ ውላችሁን በውልና ማስረጃ ለማድረግ ተገቢውን ጥረት አድርጋችሁ ሳትችሉ ከቀራችሁ ይህንን በማስረዳት አሁንም የመንደር ውል ህጋዊ የሚሆንበት አጋጣሚ አለ። እነዚህን የሰበር ውሳኔዎች በኋላ በጽሁፍ አስገባላችኋለሁ። አራተኛ የሪል ስቴት ሽያጭ። ብዙ ጊዜ ሪል ስቴት ውል ቤት ከሪል ስቴቶች በሚገዙበት ጊዜ እነሱ ጋር ሄዳችሁ እነሱ ያዘጋጁትን ውል ነው አይደል የምትፈርሙት? የመንደር ነው የሚባለው። ይሄ ውልና ማስረጃ የተደረገ አይደለም። ይሄ በሚሆንበት ጊዜ እንዲህ አይነቱ አይነተኛ የማይንቀሳቀስ ንብረት ሽያጭ ውል ባለመሆኑ ምክንያት ይልቅንስ ገና ቤት ገንብቶ የማስረከብ ውል በመሆኑ ምክንያት ይሄም በመንደር ስለተደረገ ህገ ወጥ ነው አይባልም፣ ህጋዊ ነው። ነገር ግን ቤቱ ሙሉ በሙሉ ተጠናቆ ካርታ ኖሮት ከሆነ ይሄን ያደረጋችሁት ገና ለገና ከሪል ስቴት ስለገዛችሁ ብቻ ህጋዊ ነው ማለት ግን አይደለም። እንደዚህ በሚሆንበት ጊዜ አይ ውልና ማስረጃ ሄደን እንዋል ማለት አለባችሁ። አምስተኛ የማህበር ቤት። የማህበር ቤት በሚገዙበት ጊዜ ቤቱን አይደለም ማለት ብዙ ጊዜ የሚገዛው የማህበሩ አባል ነው የምትሆኑት። ስለዚህ አንድን ሰው ተክታችሁ ከዛ ሰው ነው መብቱን የምትገዙት። እንደ በሚሆንበት ጊዜ በተመሳሳይ በመንደር ውል ይደረጋል። ምክንያቱም ሙሉ አባል የመሆን ጉዳይ ጋር የተያያዘ ከሆነ አሁንም እዚህ ጋር ግን ማህበሩ አልቆ ጨርሶ ካርታ ወጥቶለት ቤቱ ተሰርቶ ከሆነ ከግለሰቡ ከሆነ የምትገዙት ግን አሁንም በውልና ማስረጃ ማድረግ የሚገባችሁ መሆኑን ልትረሱ አይገባም። ሌላው ከሊዝ ጋር የተያያዘ ነው። የሊዝ መብትን ከማስተላለፍ ጋር ከዚህ ጀርባ ቤት አለ እኮ። ነገር ግን እዚህ ጋር መጠንቀቅ ያለባችሁ አሁንም ግንባታው ከግማሽ በላይ ግን ሊያልፍ አይገባም። የሊዝ ሆኖ ከግማሽ በታች ከሆነና መብቱን ከሆነ የሚያስተላልፍላችሁ በተመሳሳይ ውልና ማስረጃ መሄድ አይጠበቅባችሁም። በጽሁፍ ውሉ ማድረጋችሁ በቂ ነው። እነዚህ 6 አጋጣሚዎች ከማይንቀሳቀስ ንብረት ጋር የተያያዙ የመንደር ውሎች ቢሆኑ በመርህ ደረጃ የመንደር ውል ህገወጥ ቢሆኑ ህጋዊ የሆነባቸው 6 አጋጣሚዎች ናቸው ማለት ነው።